በጣም ራሱን ኃጢአተኛ ነኝ የሚል ሰው ለራሱ የሚያዝን ሰው እግዚአብሔር እንዲያዝንለት ራሱ አይጠብቅ። ኃጢአተኛ ስለሆነ ለራሱ ያዝናል፣ ዝም ብሎ ተቀምጦ ይቆዝማል። እግዚአብሔር እንዲያዝንለት የሚፈልግ ከሆነ እኮ መፍትሄው ንስሐ መግባት ነው። ግን አንዳንድ ሰው ራሱን በጣም ተደጋጋሚ ኃጢአተኛ ነኝ ሲለው ግን ተጠንቀቅ። ኃጢአተኛ ነኝ የምትለዋን ቃል ለራስህ ስትደጋግማት ለራስህ ከማዘንህ የተነሳ ራስህን በሐዘኔታ ውስጥ በማሰብህ የተነሳ ንስሐ የሌለ እስኪመስል ድረስ ተስፋ እንዳትቆርጥ መጠንቀቅ መቻል አለብህ። አንዳንዶቻችን የተፈጠርነው ለኃጢአት እስኪመስል ድረስ ኃጢአተኛ መባል የሚባለውን ቃል እየለመድነው መምጣት ብቻ ሳይሆን ኃጢአተኛ መባልም እየወደድን የመጣን ሰዎች አሉ። አንዳንዶች ደግሞ ኃጢአተኛ የሚለው ቃል በጣም ስለተስማማቸው ለሚሰሯቸው ክፉ ነገሮች በሙሉ ማስተካከያ ወይንም ደግሞ ምክንያት ማቅረቢያ ያደርጋቸዋል። ለምሳሌ የማይደረግ ነገር ሲያደርጉ እንዴ አንተ ለምን ይህን ታደርጋለህ ሲባል አይ እኔ ኃጢአተኛ አይደለሁ መቼም ከኃጢአተኛ ምን ይጠበቃል ይላል። እየሰማችሁ ነው? ማላከኪያ ምክንያት ያደርገዋል ማለት ነው። ኃጢአተኛነት ክፋቱን አያችሁት? ፈራጅ ያደርጋል። ስንት የፈረድንበት ኃጢአተኛ እኮ አለ። የራሳችንን ከማየት ይልቅ የነሱን በደል ሰማንና ካልኩሌሽኑን ሂሳቡን ሰርተ ነው በቃ ከነሱ በላይማ ኃጢአተኛ የለም ያልነው ሰው እኛ ራሳችን ፈራጅ ሆነናል። ኃጢአተኛ ፈራጅ ያደርጋል ማለት ነው። የኃጢአትን ትርጉሙን ያው ብዙ ሰው ባያውቅም ኃጢአት ሲባል ስንሰማ ግን አብረን ከምንላቸው ነገሮች መካከል አንደኛው ኃጢአት ይሰራል፣ ኃጢአት ይደረጋል፣ ኃጢአት ይፈጸማል ሲባል አንድ ሰው ሲሰማ አብሮ የሚያስበው ነገር ቢኖር እኔም ብቻ ሳልሆን ሁላችንም ነው ኃጢአት የምንሰራው የሚል ነው። ይህንን የምንናገርበት ወይም ሰው እንደዚህ ሁሉም ኃጢአት ይሰራል ብሎ የሚናገርበት ሐሳቡ ለምንድነው? አንደኛ ብቻውን እንዳልበደለ መጽናኛ እንዲሆነው ነው። ሁለተኛው ደግሞ ስለ ኃጢአት ምንነትና ኃጢአት ሁላችንም በድለናል ብለን ከመናገር ባለፈ ለጽድቅ ደግሞ ለመመላለስ የማይፈልግ ሰው ደካማ ማስነፊያ ቃል አድርጎ የሚጠቀመውም ጭምር ነው። ስለ ንስሐ ቤተ ክርስቲያናችን የማትሰብክበት የማታስተምርበት መድረክ የለም። ግን ሰው ንስሐ የሚገባው ሲጀመር ምን ስለሰራ ነው? ኃጢአት ስለሰራ ነው አይደለ? ስለዚህ ሰው ስለ ኃጢአት በነገራችን ላይ በቂ ግንዛቤ ሊኖረው ያስፈልጋል። ምክንያቱም ንስሐ ለመግባት ሲሄድ ተናዞ የሚሄደው የሰው ልጅ የሚያውቀውን በደል ናቸው ብሎ ተምሮ ያሰባቸውን ነው እንጂ አንዳንዴ ንስሐ ለመግባት ሄዳችሁ ይሄ ኃጢአት ነው አይደለም ብላችሁ ለራሳችሁ ሕሊናችሁ የሚጠይቃችሁ ነገር የለም። ስለዚህ ስለ ኃጢአት የማናውቃቸው ነገሮች አሉ ብላችሁ ከዚህ እንኳን መውሰድ ትችላላችሁ። ሰው በተገቢ ሁኔታ ንስሐ ስለሚገባበት በደሉ ማወቅ መቻል አለበት። ምክንያቱም የንስሐ መንገድ የሚጀምረው ስለ ኃጢአት ምንነትና ኃጢአትን ከማወቅ ነው የሚነሳው። ኃጢአትን ምንነቷን፣ ክፋቷን፣ የኃጢአትን ደግሞ የምታስከፍለውን ዋጋ በጥንቃቄ የተረዱና ያወቁ ሰዎች በፍጻሜው ንስሐ ሲገቡ ጥንቅቅ ያለ ተመልሰው ወደ ኋላ ሊሄዱበት በማይችል መልኩ እንኳን ጽድቅን በማስታወስ እንዲመላለሱ የሚያደርጋቸውን የንስሐ ሕይወት ይኖራቸዋል። ስለዚህ ስለ ንስሐ አስቀድመን ከመማራችን በፊት ስለ ኃጢአት መማር አለብን ብለን ዛሬ እሱን ርዕስ የመረጥንበት ምክንያት እሱ ነው። ኃጢአት በቁመናው ትርጉም ማጣት ማለት ነው። ምን ማለት ነው? ማጣት ማለት ነው። አንድ ሰው ኃጢአት ሰራ ማለት አጣ ማለት ነው። የሚያጣው ምንድነው ተብሎ ቢጠየቅ አንደኛ የሚያጣው ጸጋ እግዚአብሔርን ነው። ሰው ሲበድል፣ ሰው ኃጢአት ሲሰራ የሚያጣው የእግዚአብሔርን ጠባቆት፣ የእግዚአብሔርን ረድኤት፣ የእግዚአብሔርን ጽድቅ ቢሰራ ሊሰጠው የሚችለውን ጸጋ ይራቆታልና ሰው ኃጢአት ሲሰራ እግዚአብሔርን አጣ፣ ቦታ አጣ እንላለን። ለዛ ነው ሊቃውንተ ቤተ ክርስቲያን ስለ አዳም መበደል፣ ስለ አዳም ኃጢአት መስራት ሲናገሩ የአዳምን ያጣውን ነገር ሲናገሩ እንዲህ ይላሉ። ገነትን በሉ ታህል ቦታ እግዚአብሔርን ያህል ጌታ አጣ። ስለዚህ ሰው ኃጢአት ሲሰራ ሁለት ነገር ያጣል ማለት ነው። አንደኛ ጌታውን ያጣል፣ ልዑል እግዚአብሔርን ያሳዝናል። ሁለተኛ ደግሞ ቦታ የተባለችውን ቅድስት ቤተ ክርስቲያን ውስጥ ሊፈጸሙ የሚገባቸውን እሱም መሳተፍ የሚጠበቅባትን ምስጢራት ይከለከላል ማለት ነው። ለዛ ነው ሰው ኃጢአት ሲሰራ አይታችሁ ከሆነ በደልም ስንሰራኛም ሁላችን ለተወሰነ ጊዜ ለነፍሳችን
እርቅ ከእግዚአብሔርም ጋር ለመፈጸምም እንዲባል ተብሎ ቀኖና ይሰጠናል። እና ያ አንዱ ከሚሰጠን የኃጢአት ህይወት ላይ ለምንመላለስ ሰዎች የቀኖናው አስፈላጊነት የሚባለው አንደኛው ኃጢአት ዋጋ እንደምታስከፍል እንድናቀው። ኃጢአት ሰርቶ አንድ ሰው በሰራበት ሰውነቱ የሚፈልገው ቦታ የማይገባው፣ የሚፈልገውን ነገር የማይበላው፣ የሚፈልገውን ነገር የማይጠጣው፣ የሚፈልገውን ነገር ወይም ቦታ የማይገባው ማለት ወደ ቤተ ክርስቲያን ቅድስት ወደምትባለው ክፍል ገብቶ ቅዱስ ሥጋውን ክቡር ደሙን ከሚቀበሉት ምእመናን ጋር የማይቆመው፣ የሚፈልገውን ምግብ ቅዱስ ሥጋውን የማይበላው፣ የሚፈልገውን መጠጥ ክቡር ደሙን የማይጎነጨው፣ የማይጠጣው ኃጢአት ስለሰራ ነው። ስለዚህ ኃጢአት አንደኛው ምን ማለት ነው ተብሎ ሲጠየቅ ማጣት ይባላል። ሁለተኛው ኃጢአት ደግሞ ሌሎች መምህራነ ቤተ ክርስቲያን ሲያስተምሩ ደግሞ ኃጢአት ማለት ኢላማን መሳት ነው ይላሉ። ምንን መሳት? ኢላማን መሳት ነው። የክርስትና እምነት ዋነኛው ዓላማው ዋነኛው የኖርንበትም የመጨረሻው ትርጉማችን ከእግዚአብሔር ጋር ለመኖር ወይም ሱታፌ እንዲኖረን ለማድረግ ነው። የሰው ልጅ ቅድስና ኖሮት ከእግዚአብሔር ጋር መኖር ካልቻለ በጣም ትልቅ ውድቀት ነው። እና ሰው ኃጢአት ሳይሰራ በጽድቅ በቅድስና ለመኖር የሚታገለው የሚኖረው ጽድቅ ሰራ ተብሎ እንዲነገርለት ለጅማሬው ሳይሆን በፍጻሜው ከአምላኩ ከልዑል እግዚአብሔር ጋር ለመኖር ሰማያዊ ህብረት ውስጥ ለመሳተፍ ነው። እና ኃጢአት የሚሰራ ሰው ዓላማውን ይስታል የሚባለው ሊኖር የሚገባበትን የቅዱሳንን ህብረት ይተውና መኖር የማያስፈልገውን የአጋንንት ህብረት ውስጥ ወይም ደግሞ የሌሎች የበደለኛ ህይወት ውስጥ እንዲኖር ያደርገዋል ማለት ነው። ይሄ ስለ ኃጢአት ከብዙ በጥቂቱ ቢያንስ እንኳን የሚሰጠው ትርጉም ነው። ይህንን እንኳን ትርጉም ግን ሰው ባያውቅ እንዳልኳችሁ ቢያንስ ኃጢአት ምንድነው ወይም ስለ ኃጢአት ያለህ አመለካከት ምንድነው ተብሎ ቢጠየቅ ሰው አይ ኃጢአትማ ሁሉም ሰው የሚሰራው ነገር ነው፣ መቼም እኔ ብቻ አልበደልኩም፣ እኔ ብቻ ክፉ አላደረኩም ይላል። ይሄንን እንደሚልበት አንቀጽ ግን ሰው ስለ ኃጢአት ሲማር ወይም እንዲህ እንዳለበት እስኪ ስለ ኃጢአት እንነጋገር ግን ሲባል ሁሉም ሰው ስለ ኃጢአት ማውራት አይፈልግም። እየሰማችሁ ነው? ሁሉም ሰው ስለ ኃጢአት መማር አይፈልግም። ለምን መሰላችሁ? አንዳንዶች ስለ ኃጢአት መማር የማይፈልጉት እኔ ያን ያክል ክፉ ነኝ እንዴ እንደዚህ ብለው መስማት ስለማይፈልጉን። ኃጢአት እንግዲህ ክፋቷን እኛ ራሳችን ላይ ባንዳያት ሌሎች ኃጢአት ሰርተው ዋጋ የከፈሉ ሰዎችን ግን ታሪክ ብዙ ቤተክርስቲያን ውስጥ ስንመላለስ ሰምተናል። ኃጢአት በመስራታቸው እግዚአብሔር የቀሰፋቸው፣ ኃጢአት በመስራታቸው ገነትን ታክል ቦታ መንግስተ ሰማያትን ያክል ርስት ያጡ ሰዎችን፣ ኃጢአት በመስራታቸው መጽሐፍ ቅዱሱ ላይ ስማቸው ሊታወስ በሚችል መልኩ በኃጢአት ተጽፎ የተነገረላቸውን ሰዎች ታሪክ ስንሰማ እንዲህን ያክል እኔ ኃጢአተኛ ነኝ እንዴ ምን ያክል በደለኛስ በሆን ነው ስለ ኃጢአት እንደዚህ ያክል የሚነገረኝ ብሎ አንዳንድ ሰው ስለ ኃጢአት መማር አይፈልግም። ሌሎች ደግሞ ስለ ኃጢአት መማር ማወቅ ስለ ኃጢአትም መገንዘብ የማይፈልጉበት ሁለተኛው ምክንያት ደግሞ ምንድነው? እንደነዚህ አይነቱ ኃጢአተኛትና ኃጢአት የሚሉትን ነገሮች ተደጋጋሚ ሲሰማቸው ወይም ተደጋጋሚ ሲነገረው ምን አይነት ሐሳብ ውስጡ ይመጣበታል? እንዲህ አይነቱን ነገር ለራሴ መናገር ራሴ ላይ መፍረድ ነው፣ ሲቀጥልም ደግሞ ለራሴ ጤናማ ያልሆነ አስተሳሰብን ማስገባት ነው ይላል። በዘመናዊው ቋንቋ ኔጌቲቭ የሆነ አመለካከት ነው እንደማለት ነው። ስለ ራሷ የምንኖርባት ዓለም እኛ እንደ መኖራችን ዓለም ውስጥ ምን ብለን እንድናስብ ነው የምትፈልገው? እቺ ዓለም ሁሌም ስለ ራሳችን ፖዚቲቭ ነገር ብቻ እንድናስብ ነው የምትመክረን። ሁሌም ቀናውን ብቻ እንድናስብ ነው የምትመክረን። ሁሌም ስለ ራሳችን መልካም ጎኑን፣ ጠንካራ ጎኑን፣ ጥሩ የሆነውን ጎን ነው እንጂ ስለኛ መኖር ስላቃተን ወደ ኋላም ስለቀረነባቸው ብዙ ጉዳዮች ማሰብ ኔጌቲቭ ማሰብ ነው፣ ወይም ራስ ላይ ኔጌቲቭ እያሰብክ ነው። ለዛ ነው ብዙ እንዳሰብከው ርቀት መጓዝ ያቃተ፣ እንዳሰብከው መንገድ መሳካት የምፈልጋቸው ነገሮች ያልተሳኩልህ በእንደዚህ አይነት መንገድ ነው ስለሚባል ሰው ስለ ኃጢአት መማርና ራሱን ኃጢአተኛ ነኝ ብሎ መናገሩ ለራሱ ኔጌቲቭ የሆነ ነገር እንደማሰብ አድርጎ የሚቆጥረው ሰው አለ። በእርግጥ በዚህ በተለይ በ21ኛው መቶ ክፍለ ዘመን ለምንኖር ሰዎች ትልቁ አደጋው ክርስቲያኖች ምን መሰላችሁ? በዚህ ዘመን ላይ መኖር በጣም አዳጋችና በጣም ፈታኝ ያደረገው ኃጢአትና ጽድቁን መለየት እስኪ ከብደን ድረስ ጽድቁን በምናስብበት ልክ ኃጢአቱን እንድናስብም በር ስለማይከፈትልን ነው። እየሰማችሁ ነው?
ኃጢአቱን እንድናስብ በር አይከፈተልንም። ለምንሰራቸው ኃጢአቶች ምክንያት እንድናረግላቸው ይጠበቃል እንጂ። ለምሳሌ አንድ ሰው ርቦት በመንገድ ላይ ሄዶ እህል እንጀራ ቢለምን ልመና እንጀራ ሄዶ በሚጠይቅበት ጊዜ ላይ ቢያጣ ከዛ በኋላ ግን ለሱ ያልሆነ ሌላ እንጀራ ተመልክቶ ነጥቆት ሄዶ ቢሮጥ አንድ ሰው አረ ይሄ ሰውዬ ሌባ ነው ቢል ሌላኛው ሰውዬ ምን ብሎ ነው የሱን ስርቆት የሚያባብልለት? አይ ምን ብሎት ነው የሚለው? እስኪ ርቦት በሉ። መራብ አንድ ነገር ነው፣ መስረቅ ደግሞ ሌላ ጉዳይ ነው። ዓለም ምን አይነት ገጽታ አላት? ለምንሰራቸው መልካም ላልሆኑ ነገሮች በሙሉ መልካም ሊሆኑ የሚችሉበትን ምክንያት እንድናስብ ታረገናለች። ስንሰርቅ አተው ነው እንድንል ታረገናለች። ኃጢአት ስንሰራ ደካማ ስለሆናችሁ ነው ብላ ታሳስበናለች። ኃጢአተኛ እንደሆንን ማሰብ ስንጀምር ቤተ ክርስቲያን ግን ስለ ኃጢአተኛነታችን ሰብካ ወደ ንስሐ መመለስ አለባችሁ ብላ ግልጹን ስትነግረን ግን አይ ስለ ራሳችሁ ይሄ ኔጌቲቭ አስተሳሰብ ነው፣ ራሳችሁን እንደዛ ኃጢአተኛ ነኝ ብላችሁ በተደጋጋሚ የምትሉት ከሆነ ራሳችሁን ብዙ መድረስ ከምትችሉበት ደረጃ ወደ ኋላ ሊያደርሳችሁ የሚችል ምክንያት ነው ስለሚባል አብዛኛው ሰው ፖዚቲቭሊ ለማሰብ ብሎ ኃጢአትን አለመማር ይፈልጋል። ፖዚቲቭሊ ለማሰብም ብሎ ደግሞ ቤተ ክርስቲያኑ ስላለመቀመጥም ይፈልጋል። ሁለተኛው ሰው ኃጢአትን መማርም ማወቅም የማይፈልግበት ምክንያት ይሄ ነው። ሶስተኛው ስለ ኃጢአት ሰው ለመማር ለማወቅ የሚከብደው ምክንያት ደግሞ ምንድነው? ቋንቋውን ወይም ደግሞ ንግግሩን እየወደደው ሲመጣ ነው። እስኪ ቋንቋውን በሉ እንጂ ወይም ንግግሩን እየወደደው ሲመጣ። አዎ ምን ማለት መሰላችሁ? አንዳንዶቻችን የተፈጠርነው ለኃጢአት እስኪመስል ድረስ ኃጢአተኛ መባል የሚባለውን ቃል እየለመድነው መምጣት ብቻ ሳይሆን ኃጢአተኛ መባልም እየወደድን የመጣን ሰዎች አሉ። ምንም የሚያስመሰግን ነገር እኮ አይደለም። ኃጢአተኛ ማለት በደል የሚሰራ ማለት ነው። ሌሎች በደል ናቸው ብለን የምናስባቸው ነገሮች ለምሳሌ ስርቆት ነው ቢባል ኃጢአት የሚሰራ ሰው ኃጢአተኛ እንደሚባለው የሰረቀ ሰው ሌባ ነው የሚባለው። ኃጢአተኛ ሲባል አንድ ሰው እኔ ኃጢአተኛ ነኝም ሲል ማወቅና መገንዘብ የሚያስፈልገው ነገር ስለ ስራው የተሰጠው ስለበደለው በደል የተቀጸለለት ስያሜ ነው እንጂ የተፈጠረበት ዓላማ እንዳልሆነ ነው። በጣም ብዙ ሰው ኃጢአተኛ የሚለውን ቃል በጣም ከመለማመዱ የተነሳ አንዳንዶች ለጽድቅ ያልተፈጠሩ እስኪመስላቸው ድረስ እኔ ኃጢአት ልሰራ ነው እንጂ ጽድቅ ልሰራ ወደዚህ አልመጣሁም የሚል ሰው ሰምታችሁ አታውቁም? እሞክራለሁ እኮ ኃጢአትን ትቼ ጽድቅ ለመስራት እፈልጋለሁ፣ ግን ደግሞ ጽድቅ እንዳልሰራ ኃጢአት በጣም ስለሚብስብኝ ምናልባት እግዚአብሔር እኔን በቃ ኃጢአት እንድሰራ ለሌላው መቀጣጫና መማማሪያ እንደሆነ አድርጎን የፈጠረኝ ብለው የሚያስቡ ሰዎች አሉ። ኃጢአተኛ የሚለውን ቃል ከመልመዳቸው የተነሳ ማለት ነው። ዓለሙ የምንኖርበት ማለት ነው። ብዙ መሆን እየተጠበቀብን ስላልሆናቸው ነገሮች ይወቅሰናል፣ ይገስጸናል። ውጪ ያለው ዓለም መሆን ስላቃተንና ማድረግ ስላቃተን ብዙ ነገሮች አንተ እኮ እንደዚህ ነህ፣ አንተ እኮ እንደዚህ ነህ እያለ ይተቸናል። ይሄ አልበቃ ብሎ የውጩ ኩርኩም የውጩ ድቆሳ አልበቃ ብሎን ደግሞ ቤተ ክርስቲያንም ስንመጣ ቤተ ክርስቲያንም እናንተ ኃጢአተኞች ናችሁ፣ እናንተ በደለኞች ናችሁ ስንባል እኔ ስለ ኃጢአት መማር አልፈልግም እንዴ ቢያንስ ከናንተ መካከል እንኳን የሚያጽናና ነገር ለምን አትናገሩንም ብለው ደግሞ የሚጠፋሉ። ይሄ በነገራችን ላይ ቀላል ይመስላችኋል፣ ግን ብዙ ወጣቶች ብዙ ከቤተ ክርስቲያን በአምልኮቱ ወይም በስርዓተ አምልኮ በቅዳሴው በተለያዩ ነገሮች በጉባኤም ጭምር መሳተፍ እየፈለጉ ግን ለምን እንደማትሳተፉት ሲባሉ እንዴ ዓለም የሚደቁሰኝ ሳያንሳት ቤተ ክርስቲያንም ስመጣ እኮ አንተ ኃጢአተኛ ነህ፣ አንተ በደለኛ ነህ፣ አንተ ዘማዊ ነህ እየተባለ ሲነገረኝ እንዴት ታዲያ ቀናውን መንገድ አይቼ ልሂድ የሚል አመለካከት ያለው ሰው አለ። ምንም የሚያስመሰግን ነገር እኮ አይደለም። ኃጢአተኛ ማለት በደል የሚሰራ ማለት ነው። ሌሎች በደል ናቸው ብለን የምናስባቸው ነገሮች ለምሳሌ ስርቆት ነው ቢባል ኃጢአት የሚሰራ ሰው ኃጢአተኛ እንደሚባለው የሰረቀ ሰው ሌባ ነው የሚባለው። ኃጢአተኛ ሲባል አንድ ሰው እኔ ኃጢአተኛ ነኝም ሲል ማወቅና መገንዘብ የሚያስፈልገው ነገር ስለ ስራው የተሰጠው ስለበደለው በደል የተቀጸለለት ስያሜ ነው እንጂ የተፈጠረበት ዓላማ እንዳልሆነ ነው።
በጣም ብዙ ሰው ኃጢአተኛ የሚለውን ቃል በጣም ከመለማመዱ የተነሳ አንዳንዶች ለጽድቅ ያልተፈጠሩ እስኪመስላቸው ድረስ እኔ ኃጢአት ልሰራ ነው እንጂ ጽድቅ ልሰራ ወደዚህ አልመጣሁም የሚል ሰው ሰምታችሁ አታውቁም? እሞክራለሁ እኮ ኃጢአትን ትቼ ጽድቅ ለመስራት እፈልጋለሁ፣ ግን ደግሞ ጽድቅ እንዳልሰራ ኃጢአት በጣም ስለሚብስብኝ ምናልባት እግዚአብሔር እኔን በቃ ኃጢአት እንድሰራ ለሌላው መቀጣጫና መማማሪያ እንደሆነ አድርጎን የፈጠረኝ ብለው የሚያስቡ ሰዎች አሉ። ኃጢአተኛ የሚለውን ቃል ከመልመዳቸው የተነሳ ማለት ነው። አንዳንዶች ደግሞ ኃጢአተኛ የሚለው ቃል በጣም ስለተስማማቸው ለሚሰሯቸው ክፉ ነገሮች በሙሉ ማስተካከያ ወይንም ደግሞ ምክንያት ማቅረቢያ ያደርጋቸዋል። ለምሳሌ የማይደረግ ነገር ሲያደርጉ እንዴ አንተ ለምን ይህን ታደርጋለህ ሲባል አይ እኔ ኃጢአተኛ አይደለሁ መቼም ከኃጢአተኛ ምን ይጠበቃል ይላል። እየሰማችሁ ነው? ማላከኪያ ምክንያት ያደርገዋል ማለት ነው። በደንብ አድርጎ እያስጠጋ እንዲህ ያደርገዋል። እና አንዳንዶች ስለ ኃጢአት ሲማሩ ኃጢአተኛነታችንን ማስታወስ አለብን ሲባሉ ደስ ይላቸዋል። ቋንቋው ስለኔ እኮ ነው የሚወራው፣ ስለኔ እኮ ነው እንደዚህ የተነገረው ይባላል። ስለ ኃጢአተኛ ሲወራ ደስ ሊያሰኘን የሚችለው ነገር ቢኖር ክርስቲያኖች ታመናልና ህመማችን ምን እንደሆነ ሲነገረን መድኃኒቱን ለማወቅ የተወሰነ መንገድ እየቀረብን እንደሆነ እያሰብን እየተመለከትን ደስ ብንሰኝ አንድ ነገር ነው። እንዴት ነው አንድ ሰው በሽተኛ ነህ እየተባለ በሽታው እየተነገረው እሳይ በሽታ ይነገረኝ እያለ መድኃኒት ግን ሳይፈልግ የሚጽናናው? መሞቱ እኮ አይቀርም። በነገራችን አንድ በሽተኛ ነህ ተብሎ እየተነገረው በሽተኛ መባሉ ደግሞ ደስ የሚያሰኘው ከሆነ እንደዛ ደስ ተሰኝቶ መድኃኒትም የማይፈልግ ከሆነ ራሱን በራሱ ለማጥፋት መንገድ ላይ ሄደ ሰው ነው እንደማለት ነው። ኃጢአት እየሰራ ኃጢአተኛነቱን የሚወድ ሰው ራሱን በራሱ ለመግደል መንገድ ላይ የሆነ ሰው ነው። ራስን ማጥፋት በነገራችን ላይ ባንገታችን ላይ ሲባጎ ማጥለቅ ወይ ገመድ ማጥለቅ ወይ የተለያዩ ነገሮችን ወደ ውስጣችን አስገብተን ህይወታችንን ማቆም ማለት ብቻ አይደለም። ኃጢአት እየሰራ በኃጢአቱ ለመመላለስ የሚመርጥ ሰው ራሱን ለማጥፋት በደንብ አድርጎ ለመኖር የሚፈልግ ሰው ነው። ላልተፈጠረለት ህይወት ተገዢ ሆኖ መኖር የሚፈልግ ሰው ነው። ስለዚህ አንዳንድ ሰው ስለ ኃጢአት ሲማር ሲያውቅ ደግሞ ማወቅም መማርም የማይፈልገው እያወቀም ደግሞ ስለዛ ነገር ደስ እያለው የሚሰማው ኃጢአተኛ መባልን ኃጢአተኛ ነኝ አንተ ኃጢአተኛ ነህ ሲባል ደስ የሚሰኝ ሰው አለ። እርግጥ ነው ጻድቃን ቅዱሳን በገድላት በድርሳናቶቻችን ላይ ስናነብ ኃጢአተኛ ሲባሉ ደስ ይላቸዋል። እንደዛ ደስ ያሰኛቸው ግን ኃጢአተኛ ሆኖ አይደለም፣ ያላቸው ጽድቅ እንዳይገለጥ ስለሚፈልጉ ነው እንጂ እኛ ምን ጽድቅ ኖሮን ነው ኃጢአተኛ ሲባል ሊያስደስተን የሚችለው? ሰው እንዲያውም በሽተኛ ነህ ኃጢአተኛ ነህ ሲባል ታዲያ እንድድን ምን ላድርግ ብሎ ይጠይቃል እንጂ። አንዳንዶች ስለ ኃጢአት ሲማሩ ኃጢአተኛነታችንን ማስታወስ አለብን ሲባሉ ደስ ይላቸዋል። ቋንቋው ስለኔ እኮ ነው የሚወራው፣ ስለኔ እኮ ነው እንደዚህ የተነገረው ይባላል። ስለ ኃጢአተኛ ሲወራ ደስ ሊያሰኘን የሚችለው ነገር ቢኖር ክርስቲያኖች ታመናልና ህመማችን ምን እንደሆነ ሲነገረን መድኃኒቱን ለማወቅ የተወሰነ መንገድ እየቀረብን እንደሆነ እያሰብን እየተመለከትን ደስ ብንሰኝ አንድ ነገር ነው። እንዴት ነው አንድ ሰው በሽተኛ ነህ እየተባለ በሽታው እየተነገረው እሳይ በሽታ ይነገረኝ እያለ መድኃኒት ግን ሳይፈልግ የሚጽናናው? መሞቱ እኮ አይቀርም። በነገራችን አንድ በሽተኛ ነህ ተብሎ እየተነገረው በሽተኛ መባሉ ደግሞ ደስ የሚያሰኘው ከሆነ እንደዛ ደስ ተሰኝቶ መድኃኒትም የማይፈልግ ከሆነ ራሱን በራሱ ለማጥፋት መንገድ ላይ ሄደ ሰው ነው እንደማለት ነው። ኃጢአት እየሰራ ኃጢአተኛነቱን የሚወድ ሰው ራሱን በራሱ ለመግደል መንገድ ላይ የሆነ ሰው ነው። ራስን ማጥፋት በነገራችን ላይ ባንገታችን ላይ ሲባጎ ማጥለቅ ወይ ገመድ ማጥለቅ ወይ የተለያዩ ነገሮችን ወደ ውስጣችን አስገብተን ህይወታችንን ማቆም ማለት ብቻ አይደለም። ኃጢአት እየሰራ በኃጢአቱ ለመመላለስ የሚመርጥ ሰው ራሱን ለማጥፋት በደንብ አድርጎ ለመኖር የሚፈልግ ሰው ነው። ላልተፈጠረለት ህይወት ተገዢ ሆኖ መኖር የሚፈልግ ሰው ነው። ስለዚህ አንዳንድ ሰው ስለ ኃጢአት ሲማር ሲያውቅ ደግሞ ማወቅም መማርም የማይፈልገው እያወቀም ደግሞ ስለዛ ነገር ደስ እያለው የሚሰማው ኃጢአተኛ መባልን ኃጢአተኛ ነኝ አንተ ኃጢአተኛ ነህ ሲባል ደስ የሚሰኝ ሰው አለ። እርግጥ ነው ጻድቃን ቅዱሳን በገድላት በድርሳናቶቻችን ላይ ስናነብ ኃጢአተኛ ሲባሉ ደስ ይላቸዋል። እንደዛ ደስ ያሰኛቸው ግን ኃጢአተኛ ሆኖ አይደለም፣ ያላቸው ጽድቅ እንዳይገለጥ ስለሚፈልጉ ነው እንጂ እኛ ምን ጽድቅ ኖሮን ነው ኃጢአተኛ ሲባል ሊያስደስተን የሚችለው? ሰው እንዲያውም በሽተኛ ነህ ኃጢአተኛ ነህ ሲባል ታዲያ እንድድን ምን ላድርግ ብሎ ይጠይቃል እንጂ። በነገራችን ላይ ቤተክርስቲያን ስንመጣ የሆነውን የምትነግረን ቤተክርስቲያን መስታወት ስለሆነችን
ማንም ሰው ከኛ መካከል መስታወት ፊት ቆሞ የሆነውን ነገር ራሱን መልሶ ያያል እንጂ ያልሆነውን ነገር ነህ ተብሎ አይነገረውም አያየውም ጭምር። ቤተ ክርስቲያኑ ስንመጣ ክርስቲያኖች ኃጢአተኞች ናችሁ፣ ክፉዎች ናችሁ፣ በደለኞች ናችሁ የምንባለው እኛን ለመደቆስ እኛን ሞራላችንን ለመጉዳት ነው ብሎ የሚያስብ ሰው ካለ በጣም ልክ አይደለም። እንደዛ ተብሎ የሚነገረን ሆነን ስለተገኘን የኃጢአታችን መልኩ፣ ቅርጹ፣ አይነቱ ሊለያይ ስለሚችል ነው። ለምሳሌ አንዳንድ ሰው እናንተ ዘማውያን ተብሎ ሲጣራ እኔ ዘማዊ እኮ አይደለሁም፣ እነገሌ ሊዘሙቱ ይችላሉ፣ እኔ ግን አይደለሁም ሊል ይችላል። እርግጥ ነው አንተ ያንን ኃጢአት ላትሰራው ትችላለህ። ይሄ ግን ልማደ መጽሐፍ ነው። ክርስቶስ ሲያስተምር እንዲህ ነው ያደረገው። ታስታውሳላችሁ? ጌታችን የማቴዎስ ወንጌል ምዕራፍ 26 ላይ በምሴተ ሐሙስ በመጨረሻይቱ ራት ላይ ከደቀ መዛሙርቱ ጋር አብረው ተሰብስበው በነበሩበት ሰዓት ላይ እንዲህ አለ፣ እውነት እውነት እላችኋለሁ ከናንተ መካከል አንዱ አሳልፎ ይሰጠኛል አለ። እስኪ እውነት እውነት በሉ እንጂ። እላችኋለሁ ከናንተ መካከል አንዱ አሳልፎ ይሰጠኛል። ክርስቲያኖች ማን ነው ክርስቶስን አሳልፎ ይሰጥ? ለምንድን ነው ታዲያ ክርስቶስ ከናንተ መካከል ይሁዳ አሳልፎ ይሰጠኛል ብሎ ያልተናገሩ? አይገርማችሁም? ይሁዳን እንደሚሸጠው እያወቀው በስሙ ጠርቶ እሱ ይሸጠኛል አላለም። ይሁዳን ወደ ንስሐ ለመጥራት ብሎ በደለኛ ያልሆኑትን ሌሎች ወንድሞቹን አብረው አስደነገጣቸው እንጂ። ቤተ ክርስቲያንም የክርስቶስ ቤት አይደለች? እንዲህ አርጋ ነው የምትሰብከው። ጻድቃን ሳይኖሩ ቀርተው በመልካም ስራቸው የሚመሰገኑ ሰዎች ሳይኖሩ ቀርተው እኮ አይደለም። ግን ኃጢአተኛ ናችሁ፣ በደለኛ ናችሁ የሚለውን ድምፅ ሲሰማ ያልሆነው ሰው ራሱ ምን የጎደለኝ ነገር አለ፣ ከእግዚአብሔር ፊት ሆኜ ምን ያልሰራው ጽድቅ አለ ብሎ ራሱን ማየት መመልከት እንዲችል ለማድረግ ነው። ይሄ ያልገባው ሰው ግን ቤተ ክርስቲያኒቷ ፈራጅ ናት፣ ዝም ብላ ጽድቃችንን ኩነኔያችንን ሳታውቅ እንዲሁ ዝም ብላ ኃጢአተኛ ነኝ በደለኛ ነኝ ትለናለች የሚል ሰው አለ። የሚገርማችሁ አባቶቻችን ግን እንዲህ ብለው ሲናገሩም ሆነ ሲያስተምሩ ያ ባይሆኑም እንኳን የሌላው ኃጢአት እንደ ራሳቸው ኃጢአት መስሎ እየተሰማቸው ስለ ሌላው ምሕረት ሲለምኑ ያንን ኃጢአት እንደሰሩት አድርገው ነው የሚናገሩት። ቅዱስ ባስልዮስ ዘቂሳርያ የደረሰው የውዳሴ አምላክ ጸሎቱ ላይ እንዲህ አይደል የሚለው? እኔ ትዕቢተኛ ነኝ፣ እኔ ዘማዊ ነኝ፣ እኔ ጥፋት ያጠፋው ነኝ ይላል። ባስልዮስ ዘቂሳርያ እኮ እጅግ የተቀደሰ የንጽህና ሕይወት የነበረው ሰው ነው። ዙሪያው ላይ የነበሩትን ሰዎች ኃጢአት ሲመለከት ግን ለነሱ የሚለምነው ልመና ራሱ እንዳረገው አድርጎ ይናገራል። ሁለተኛውስ በደንብ አርጋችሁ ስሙ። አንዳንድ ኃጢአቶች እኛ በምናስባቸው መንገዶች ብቻ ያልፈጸምናቸው ሊሆኑ ይችላሉ። ለምሳሌ ቅድም እንዳልኳችሁ አንድ ሰው ስለ ዘማዊነት እየተማረ እኛም እኮ ዘሙተናል ቢባል ይሄ ሁሉ ሕዝብ ያለው ከሆነች ሴት ወይ ከሆነ ወንድ ጋር ተኝቷል ማለት ነው እንዴ? አይደለም። ማመንዘርን መጽሐፍ ቅዱሳችን ከወንድና ከሴት ከመተኛት ጋር አሻግሮ ማመንዘርን ከእግዚአብሔር ውጪ ሌሎች አማልክትን ያመለኩትንም ሕዝብ እናንተ አመንዝራችሁብኛል እያለ ይናገራል። እየሰማችሁ ነው? አመንዝራችሁብኛል እያለ ይናገራል። አሁንም እንደዛ ሲባል ከኛ መካከል ከመጀመሩ ከእግዚአብሔር ውጪ ሌላ አምላክ አምልከን ሊሆን ይችላል ልትሉ ትችላላችሁ። እግዚአብሔርን የሚያክል ጌታ አምላክ አይደለህም ብለን አንናገር እንጂ ለሱ እንደምንገዛለት በሚመስል መልኩ የምንገዛላቸው ሌሎች ነገሮች አሉ። ሆዳችንን አንገዛለትም፣ ገንዘቡን አንገዛለትም። ከኛ የተሻለ ነው ብለን የምናስበው ሰው እግዚአብሔር አንበለው እንጂ ከሱ ያልተናነሰ ክብር ሰጥተነው አንገዛለትም። ታዲያ እኛም ዘሙተናል ማለት ነው። ስለዚህ በዚህም በሉት በዚያም በሉት ኃጢአትን ቤተ ክርስቲያን ለልጆቿ እንዲህ ነው ብላ ስትናገር ሁሉም ኃጢአተኛ ሆኖ አይደለም። ይሄንንም የምትናገረው ሌሎችን ለመውቀስ ለመናገር እኛንም ሞራላችንን ስብርብር አድርጋ አጸድቁም ለማለት አይደለም። ጽድቅ የተባለ ንጽህናና ጤነኝነት እንዲሰማው አንድ ሰው ስላመመው በሽታና ኃጢአተኝነት ማወቅ ግዴታው። ሐኪም ቤት የትኛው ሰው ነው ሄዶ ሐኪሙ በሽታውን ሳይመለከተው ያለበትን ችግር ሳያውቅ ጤነኛ ነህ ብሎ ይሸኘዋል እንዴ? አይለውም በፍጹም። ያለበትን ችግር መስማትም ባይፈልግ ቁጭ አድርጎ ይነግረዋል እንጂ። ከኛ መካከል ኃጢአታችንን መስማት ላንፈልግ እንችላለን። እግዚአብሔር ግን እንድንሰማው ግድ ይለናል። ምክንያቱም ያ ችግር ምን ያክል እኛን ከራሳችን ጋር፣ እኛን ከሌላው ሕዝብ ጋር፣ እኛን ከእግዚአብሔር ጋር እንዳጣላን ዋጋ እንዳስከፈለን ማወቅ እንደሚያስፈልገንም እኛ ስለሚያውቅ
ይሄንን ነው መጽሐፍ ቅዱሳችን ላይ በተለያየ ቦታ ስለ ኃጢአት ይነገራል እና ስለ ኃጢአት የሚነገሩትን ነገሮች በሙሉ ስትመለከቷቸው አሁን ያነሳናቸውን ሐሳቦች ነው የሚደግፉት። ለምሳሌ ቅዱስ ጳውሎስ የሮሜ መልእክቱ ምዕራፍ 3 ቁጥር 10 ላይ እንዲህ ይላል፣ ሁሉ በአንድነት በደሉ ይላል። እስኪ ሁሉ በሉ፣ በአንድነት በደሉ። ይሄንን ቃል የሚናገረው ቅዱስ ጳውሎስ የሮሜ መልእክቱ ላይ ከመዝሙር 13 አምጥቶት ነው። ሰነፍ በልቡ እግዚአብሔር የለም ይላል የሚለውን የመጽሐፍ ቅዱስ የልብ አምላክ የዳዊትን መዝሙር ላይ ቁጥር 2 እና 3 ላይ ይሄው ተመሳሳይ አለ። ሁሉ በአንድነት ረከሱ፣ እግዚአብሔርን የሚፈራ የሚያስተውልንም እንዳለ እግዚአብሔር ከሰማይ ሆኖ የሰው ልጆችን ተመለከተ። ይደግመዋል፣ ሁሉም በአንድነት ረከሱ፣ ከነሱም መልካምን የሚሰራት አንድስ እንኳን የለም ብሎ ይናገራል። ይሄንን ጥቅስ ነው ሌሎች ወንድም እህቶቻችን ግን አንስተው ሁሉም በአንድነት ረክሰዋልና ማንም በሐዲስ ኪዳን ጽድቅ ሊሰራ የሚችል የሰራም የለም ይላሉ። ልክ አይደለም። ይሄ ቅዱስ ጳውሎስ የጠቀሰው የብሉይ ኪዳን ጥቅስ ነው። መተርጎምም መፈታትም ያለበት በብሉይ ኪዳኑ አውድ ነው። ልበ አምላክ ዳዊት እንዲህ ነው ያለው፣ የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ። እስኪ የሚያስተውል በሉ፣ እግዚአብሔርንም የሚፈልግ ያለ ይሆን ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። እግዚአብሔር ከሰማይ የሰው ልጆችን የተመለከተው እሱን የሚፈራና የሚያስተውል ሰው እንዳለ ማወቅ ፈልጎ ነው። አንድም የሚያስተውል ሰው አላገኘም። አንድም እግዚአብሔርን እፈራዋለሁ ብሎ በአፉ ነው እንጂ በድርጊቱ የሚያሳይ የለም። ለዛ ነው ሊቁ ስምዖን ሲናገርና ሲጸልይ ምን ይላል መሰላችሁ? አቤቱ ጌታ ኢየሱስ ክርስቶስ ሆይ በአፌ አምላኬ ነህ ብዬ እንደመሰከርኩት ሁሉ በስራዬ በየቀኑ እክድሃለሁና ፈውሰኛል። እውነት ሁላችንንም ይፈውሰን። አብዛኞቻችን አምላካችን አምላክ እንደሆነ በአፋችን የምንመሰክር እግዚአብሔርን እንደምንፈራው በአንደበታችን የምንናገር ነን። በስራችን ግን የምንክደውና የምናስቀይመው ነን። ስለዚህ አናስተውልም፣ እግዚአብሔርንም አንፈራም። ከሰማይ ሆኖ እግዚአብሔር አይቶ ከኛ መካከል አንዲትም ጻድቅ ማጣቱን ብንመለከት ያሳዝናል እንጂ ሁሉንም በአንድነት ጨፍልቀን ማንም ጻድቅ የለም ወደሚል መሪ ቃል ወይም ወደ መሪ ነገር አይወስደን። ግን መጀመሪያው ላይ እንዳልኳችሁ ስለ ኃጢአት አንድ ሰው ያለው ግንዛቤ መቼም ሁሉም በድለዋል ከሆነ ግን መጽሐፍ ቅዱስ ይደግፍለታል። አዎ ሁሉም በአንድነት ረክሰዋል፣ በድለዋል፣ ጽድቅን የሚሰራት ማንም የለም፣ እውነተኛ ሆኖ የሚኖር ማንም የለም ብሎ ስለሚናገር ስለዚህ ሁሉም በአንድነት መበደሉን ቅዱስ ጳውሎስ በሮሜ መልእክቱ ይናገራል። ቅዱስ ዮሐንስ ደግሞ በአንደኛ ዮሐንስ መልእክቱ ምዕራፍ 1 ቁጥር 8 ላይ ስለ ኃጢአት ሲናገር እንዲናል፣ ማንም ከእናንተ መካከል ኃጢአት የለብኝም የሚል ቢኖር እርሱ አስቀድሞ ራሱ በደለኛ ነው አለ። ማንም ከኛ መካከል አፉን ሞልቶ በደንብ በአፉም ደግሞ ጥንክር ብሎ እኔ ምንም ኃጢአት ሰርቼ አላውቅም ብሎ መናገር የሚችል ሰው የለም። ይሄንን መናገሩ እንኳን ኃጢአት ነው ብሎ ነው ቅዱስ ዮሐንስ የሚናገር። ምክንያቱም ማንም ሰው ንጹህ ሆኖ ከእግዚአብሔር ፊት ቆሞ እኔ ንጹህ ነኝ ሊል የሚችል ስለሌለን፣ እየሰማችሁ ነው። እኔ ንጹህ ነኝ ሊል የሚችል የለም። ቅዱሳን ከእግዚአብሔር ያላቸው ቅርበት የሚለካው በሁለት ነገር ነው ክርስቲያኖች። አንደኛ ፍጹም ወደ እግዚአብሔር የቀረቡ ቅዱሳን በጽድቃቸው ይታወቃሉ፣ በጽድቃቸው ይታወቃሉ። ሁለተኛው ከእግዚአብሔር ጋር ፍጹም የቀረቡ ቅዱሳን የሚታወቁት ኃጢአታቸውን በማየታቸው ነው። ምናቸውን? አው ለዛ ነው ጌታችን በወንጌል የተናገረውን ማንም ከእናንተ መካከል በዓይኑ ውስጥ ያለውን ምሰሶ ሳይመለከት የወንድሙን ጉድፍ ለማውጣት መቸኮል እንደሌለበት ይናገራል። ቅዱሳን በጽድቅ ከፍ እያሉ ሲመጡ ለኃጢአተኞች የሚራሩት ሊራራልን የሚገባ የጽድቅ ስራ ኖሮን አይደለም። እኛ ቅዱሳን ወደ እግዚአብሔር እየቀረቡ ሲመጡ ግን እነሱ ከእግዚአብሔር ጋር ያላቸውን ግንኙነት እያጠነከሩ ሲመጡ ከእግዚአብሔር በላይ ንጹህ እንደሌለ፣ ከሱ በላይ ቅዱስ እንደሌለ፣ ከሱ በላይ ንጹህ የሚሆን ማንም እንደሌለ ሳውቁ ራሳቸውን በማሳነስ እኔ ኃጢአተኛ ነኝ ይላሉ። እየሰማችሁ ነው። ማንም ራሱን ከእግዚአብሔር ጋር አነጻጽሮ ማንም ራሱን ከእግዚአብሔር ፊትም ቆሞ ጻድቅ ነኝ ሊል የሚችል የለም። በፍጹም ሊኖር አይችልም። እንደዛ የሚል ሰው ካለ ከኛ መካከል እሱ ራሱ ይሄን በመናገሩ ኃጢአተኛ ነው ይላል ቅዱስ ዮሐንስ ወንጌላዊ። ደግሞ ሶስተኛ የመጨረሻ ደግሞ ምን ይላል? የምናነሳው የመጽሐፍ ቅዱስ ጥቅስ መዝሙር 50 ቁጥር 3 ነው። ይህን ጥቅስና ይህን ኃይለ ቃል ደግሞ የተናገረው ልበ አምላክ ቅዱስ ዳዊት ነው። ምን ብሎ ተናገረ? አቤቱ አንተን ብቻ በደልኩ አለ። እስኪ አቤቱ በሉ፣ አንተን ብቻ በደልኩ።
እስቲ እውነት ራሳችን ሁላችን መርምር። እግዚአብሔርን ብቻ ነው የበደልነው? ክርስቲያኖች የበደላችሁት ሰው የለም አለ? ያጠፋነው ጥፋት የለም በሌላ በተለያየ መንገድ አለ? ቅዱስ ዳዊት ግን አቤቱ አንተን ብቻ በደልኩ አለ። ይኸውላችሁ ትርጉሙን በደንብ አድርገን እንመልከተው ግልጽ እንዲሆንላችሁ። ቅዱስ ዳዊት እንግዲህ ጽድቁም ሆነ የሰራውም ክፉ ስራ ለመማማሪያ እንዲሆን መጽሐፍ ቅዱስ ላይ የተጻፈ ጻድቅ ሰው ነው። አንድን ሰው ጻድቅ የሚያስብለው ኃጢአት ሳይሰራ የኖረበት የእድሜ ልክ አይደለም። ኃጢአት ሰርቶ በወደቀበት ተነስቶ በጽድቅ ለመመላለስ የሞከረው ሙከራ፣ የጸናውም ጽናት፣ በመጨረሻም ከእግዚአብሔር ጋር የጨረሰው ጉዞ ነው እንጂ ብዙዎቻችን ግን ጽድቅ የሚመስለን ኃጢአት አልባ የሆነ ኑሮ ነው። እርግጥ ነው ኃጢአት አልባ የሆነ ኑሮ ነው ጽድቅ። ግን ሳይወድቁ መነሳት የለም፣ ተነስቶ ተቁሞም ደግሞ አይወደቅም ማለትም የለም። ለዛ ነው ቅዱስ ኤፍሬም ሶርያዊ ምን ይላል? የተሰባሰባችሁባት ቤተ ክርስቲያን የቅዱሳን ሰውነት ያለባት ብቻ ሳይሆን ከኃጢአት ጋር እየታገሉ ያሉ ሰዎችም ድምር ናት ይላል። እየሰማችሁ ነው? እዚህ ቤተ ክርስቲያን ውስጥ የተሰበሰብነው ጻድቃን ስለሆነን አይደለም። ከወደቅንበት የኃጢአት አረንቋ ውስጥ ግን ለመነሳት የምንሞክር ሰዎች ስለሆንን ይህንን በደንብ አድርጋችሁ ማወቅ አለባችሁ። ለዛ ነው ቅዱስ ዳዊት በጊዜው በዘመኑ ብዙ በደል ሰርቶ ነበር። ትላልቅ በደሎቹ ግን ምንድናቸው? አንደኛ ኦርዮን አስገድሎት ነበረ ቤርሳቤህን ከሱ ለመቀማት። የጦር መኮንኑ ነው። እስኪ አስቡት፣ ስንት ውጊያ አብረው ተዋግተዋል ከዳዊት ጋር ከሌሎች ሰራዊት ጋር። አንዲት ሴት ግን ቤርሳቤህን ሰውነቷን ስትታጠብ እርቃኗን አይቶ ቅዱስ ዳዊት እሷን ለማግኘት ሲል ኦርዮ መገደል አለበታል። ጉልበት እኮ ነበረው። ዳዊት እኮ በጣም ጠንካራ የሆነ ታላቅ የሆነ ንጉሥ ነው። አምጣት ሚስትህን ብሎ እኮ ሳይገለው መውሰድ ይችል ይሆን ነበር። ግን አያችሁት፣ ሰይጣን ሳይደግስ አይጣላም የሚባለው እስከ መጨረሻው ድረስ ነው የሚወስደው። ልክ መንፈስ ቅዱስ ጽድቅ ሲያሰራ አስጀምሮ እንደማያስቆመው ሰይጣንም ኃጢአት ካስጀመረ አነካክቶ ያስቆምም። በደንብ እንዲጨማለቅ ነው የሰው ልጅን የሚያደርገው። ስለዚህ ዝሙት መስራቱ ሳያንሰው ሰው እንዲገድልም ጭምር ገፋፋው። ኦርዮ ሰልፉ በበረታበት ቦታ ጥላችሁት ወደ ኋላ ሂዱ አለ። የዳዊትስ ማዘዝ እሺ ቤርሳቤህን ለመቀማት ነው እንበል። እነዛ አብረውት ሲዋጉ ስንት ነገር ታሪክ ያሳለፉት ወታደሮች ግን ምን ያክል ጨካኞች ቢሆኑ ነው እንዴት ጥለውት ራሱ ሲሄዱ ምንም የተሰማቸው ነገር የለም? አንዳንድ ሰው ኃጢአት ለማሰራት ይሄን ያክል ክፉ ነው ማለት ነው። አያችሁ፣ የሰልፉ የበረታበት ማለት ኃጢአት የበረታበት ቦታ ላይ አብሮ የዘምትና ጥሎ የሚሄድ ሰው አለ። የራሱ ጉዳይ እንግዲህ ገብቶበታል ሊወጣው ብሎ ማለት ነው። ለዛ እኮ ነው ብዙ ሰው እኛ ኃጢአት ውስጥ አስገብተናቸው እኛ ወደ ኋላ ስናፈገፍግ እነሱ ግን የቀሩ ሰዎች አሉ። እኛ አሁን እየተመጻደቅን በጽድቅ ሕይወት አለን እያልን ግን እኛ ኃጢአት ውስጥ የከተትነው ስንት ሰው አለ። ክፉ አሰርተነው ከዛ ክፉ መውጣት ከብዶት ሕይወቱ ግራ የገባው ስንት ሰው አለ። ዳዊት የኦርዮን ገደለ፣ ሚስቱን ቀማ፣ ይሄንን በደል ፈጸመ። እግዚአብሔር አምላክ ከቤርሳቤህ ልጅ ቢወልድም ወዲያውኑ ልጁ ደግሞ እንዲሞትበት አደረገ። ቅጣት እንደሆነ እንዲያውቀው ነው አንደኛ። ዳዊትን ስለዚህ ስትመለከቱት አሁን መዝሙር 50 ላይ እንዳለው እርሱን እግዚአብሔርን ብቻ ነው የበደለው ነው አይደለም? ኦርዮን በድሎታል አልበደለውም? መልሱ እንጂ። ቤርሳቤህንስ በድሏታል አልበደላትም? እንደው ፈልጋ ብትመጣም እኮ የቀደመው ባሏን ሲሞትባት እንኳን ትንሽ አይሰማትም እንዴ? አንተን ብቻ በደልኩኝ ግን አለ ቅዱስ ዳዊት። ኦርዮንም ያስገደልኩትም ቤርሳቤህንም የቀማሁትም ስለማላስተውልና ለጊዜው እግዚአብሔርን መፍራት ስላቆምኩኝ ነው። አንተን መተላለፍ ስጀምር ነው ሰው መተላለፍ የጀመርኩት እያለ። ስለዚህ መጀመሪያውኑ የበደለው እግዚአብሔርን። እሱን መበደል ባያስብ ኖሮ ኦርዮን አያስገድለውም፣ ቤርሳቤህን አይቀማም ነበር። ስለዚህ ሰው በተለያየ መንገድ ሰው በተለያየ ሁኔታ ኃጢአት ይስራ እንጂ የሚበድለው ሰውን ብቻ ሳይሆን አንዱን ማንን ጭምር ነው? እግዚአብሔርን ነው። እንዳትረሱት ይህን ክርስቲያኖች። ለዚህ ዓለም በደንብ አድርገን ጠንቅቀን መረዳት ያለብን ነገር ይሄ ነው። ብዙ ጥፋቶቻችን ብዙ ዋጋ አስከፍለውናል ኃጢአት መስራታችን። ለዛ ነው አንድ ጸሐፊ ምን ብሎ ተናገረ ይባላል መሰላችሁ? ቃለ መጠይቅ ሲደረግለት ለዚህች ዓለም ችግሯ ማን ናት ተብሎ ተጠየቀ። እስኪ ለዚህች ዓለም ችግሩ ማን ይመስላችኋል ክርስቲያኖች? ማን ነው ከኛ መካከል እኔ የሚል አለ? አንልም እኮ እኛ ታውቃላችሁ፣ ጣት ነው የምንጠቁመው። ወደ ላይም እንጠቁማለን፣ ወደ ቀኝም ወደ ግራም እንጠቁማለን። ያ የጠቆምነውን ጣት ወደ ራሳችን አዙረን በኔ ነው አንልም። ግን ዮናስ የሰበካት ቤተ ክርስቲያን ውስጥ የምንሰበሰብ ክርስቲያኖች ነን።
ነቢዩ ዮናስ ትዝ አላችሁ? ተሳፍሮ ከነበረበት ተርሴስ ሲሄድ ነነዌ መሄድ እየተገባው የዛች መርከብ ውስጥ ተሳፍሮ ሲሄድ ዮናስ ብዙ ኃጢአት ነበር የሰራው። ሊቁ አምብሮስ ሲናገር ምን ይላል መሰላችሁ? ዮናስ ሄደህ ነነዌን ስበክና ወደ ክርስትና መልስ ሲባል አልመልስም ብሎ የሄደበት ምክንያት ምን መሰላችሁ? ነነዌ የኃጢአት ቦታ ናት። የአሦራውያን መናገሻ ከተማ ናት። ኃጢአት የበረታባት የሰለጠነባት ናት። ዮናስ ይኖርባት የነበረችው የኢየሩሳሌም ከተማ ደግሞ ከእግዚአብሔር ጋር ተጣርቃ እስራኤላውያን በታሪካቸው ከእግዚአብሔር ጋር የተስማሙበት ዘመን ነው። ልብ አድርጋችሁ ስሙ አደራ ክርስቲያኖች። ዮናስ ሂድና ነነዌ ስበክ ሲባል እምቢ ያለው ለምን እንደሆነ ታውቃላችሁ? አንተ ለርስትህ የመረጥከው ከነሱ ለመወለድ ያጨኸው እስራኤል ሕዝብህ ካንተ ጋር ተስማምቶ እያለ ተመርጦ ለማትጠቀምበትና ቃል ኪዳን ላልገባህለት ሕዝብ ምን አሳሰበህ ብሎ ነው የቀረው። እስራኤላውያን ደህና ናቸው፣ አሕዛባውያን ደህና አይደሉም። እግዚአብሔር ግን አይገርማችሁም? ሕዝቤ የሚያመልከኝ ብቻ ሳይሆን ደህና እንዲሆን የምፈልገው እኔን የማያቀኝም ነነዌ ውስጥ ያለ ጣዖት አምላኪም ደህና እንዲሆን እፈልጋለሁ ብሎ ነው። ዮናስ የሸሸው ሌላ ሰው ከኃጢአቱ እንዳይላቀቅ በሚመስል መኮብለል ነው ማለት ነው። አንዳንዶቻችን እኛ ኃጢአት መስራታችን ሳያንሰን ሌላውን ሰው ከኃጢአት ማውጣት እየቻለን የምንኮበልል ለምንኖር ዮናስ ምሳሌ ነው ማለት ነው። ወደ ተርሴስ ሲሄድ ሌላ የሰራው ኃጢአት ምኑ ነው? አሁንም ሊቁ አምብሮስ እንዲህ ብሎ ይናገራል። ተርሴስ ውስጥ የተሳፈረባትን መርከብ ዮናስ ሂሳቡን ዘግቶ ነው ሁሉንም ይዟቸው ሄደ። አንዳቸውም ገንዘብ ከኪሳቸው አውጥቶ አልከፈሉም። ዮናስ ሙሉ ሂሳቡን ዘግቻለሁ ነው ያለው። ለምን እንደሆነ ታውቃላችሁ? አበው በትርጓሜያቸው ሲናገሩ ምን ይላሉ? ጉቦ የበላ ዳኛ ለመፍረድ አይከብደውም ይላሉ። እየሰማችሁ ነው? ስለዚህ ሂሳብ ከተከፈለላቸው ምን ቸገራቸው? አይደለም ተርሴስ ግብጽ ስለምን አይጥላቸው? ምንም የሚመለከታቸው በይሉኝታ በገንዘብ ገዛቸው ማለት ነው። አንዱ በገንዘብ ሊገዛው ያልቻለው ባህሩን ያናወጠው እሱን ራሱን እንዲመለከት ያደረገው ማንም ብቻ ነው? እግዚአብሔርን። ሌላውንም ጭምር እንደዚህ አደረገ። ስሙ በደንብ። ከዛስ ባህሩ ተናወጠ፣ ማዕበሉ መጣ። ዮናስ የዚህን ጊዜ ላይ ውስጠኛው መርከብ ላይ ተኝቶ ነበር እንደምታስታውሱት። ሁሉም ተሸበረ። እቃውን ጥሎ ለማቃለል የሞከራለ፣ ለሚያመልከው ጣዖት በሙሉ ሲጮህ የነበረ ምንም መፍትሄ ጠብ ሊል አልቻለም። ኋላ ማን አለ ብለው ውስጥ ቢዞሩ ዮናስ አገር ሰላም ብሎ ተኝቷል። ተቀሰቀሰ። እንዴት ያለ ነገር ነው? እንዴት ብለህስ ልትተኛ ትችላለህ? አንተ ወደ አምላክህ ወደ እግዚአብሔር ጩህ እስኪ ያድነን ከሆነ አሉት። ዮናስ እንዴት የእውነተኛ ሰው እንደሆነ የምታውቁት ለመዘበት እንኳን አልጸለየም ቆሞ። አንዳንድ ሰው ራሱ እንዳጠፋ እያወቀ እኔ ነኝ በደለኛው ከማለት ይልቅ ሌላውንም በደለኛ እንዲሆን እንዲሰማው አድርጎ ተሰብስበን እንጸልይ ይላል። ዮናስ እንደዛ አላደረገም። በግልጽ አማርኛ እኔ ነኝ ያጠፋሁታል፣ እኔን ወደ ማዕበሉ ስትጥሉኝ ሁሉም ነገር ሰላም ይሆናል። እውነትም ወደ ማዕበሉ አንስተው ሲጥሉት ሁሉም ነገር ሰላም ሆነ። አሁን ሀገር፣ ቤተ ክርስቲያን፣ ወገን፣ ዘመድ ሁሉም የሚበጠበጥበት ዘመን ላይ ማን ነው ከኛ መካከል እኔ ነኝ ኃጢአት የሰራሁት ብሎ የሚናገረው? ይሄ ነገር ለመሆኑ እኔ ነኝ ተጠያቂ የሚል ሰው አለ? አንዳችንም አንልም እኮ። ሁላችንም ጣት መጠቆም ነው የምንፈልገው። ኃጢአት አያችሁት ክፋቱን? ራሳችንን እንድናይ አያደርገንም። ሁሌም የሆነ ሰው እንድንመለከት፣ ሁሌም የሆነ ሰው እንድናይ ብቻ ነው የሚያደርገን ማለት ነው። ስለዚህ አሁን ደግሜ ልጠይቃችሁ፣ ራሳችንን እንጠይቅ። ለዚህ ዓለም ለሆነው ሁሉ ችግሩና ተጠያቂው ማን ነው? እኛ አትበሉ እንጂ ስለሌላው ኃጢአት ምን ታውቃላችሁ? ኧረ ተው። እኔ እስኪ በሉ። እኔን የሚባል እኛማ አይባልም። ሌላውን ጠቅልላችሁ የጠራችሁት እሱ ስለ ጽድቅ ብሎ ደግሞ አገርን ማር፣ ቤተ ክርስቲያንን ምህረት አውርድ እያለ እያለቀሰስ ቢሆን ማን ነው ኃጢአተኛ ሲባል እኛ ሳይሆን ማለት ያለብን መጀመሪያ ማን ነው? እኔ ነኝ ጥፋተኛው። ይሄ ሁሉ የሆነው በእኔ ነው። ይሄ ሁሉ ያጠፋሁት በእኔ ነው። እንደዛ ማለት ስንጀምር ሁላችንም እኔ ማለት ስንጀምር እኛ ስንባል ቅር አይለን። አሁን ከኛ መካከል እኮ እኔ ማለት የሚከብደው ሰው አለ። እኔ በሰላም ሀገር እየቆረብኩ የኖርኩኝ ሰው ነኝ እናቴ፣ ማንም ላጠፋው ጥፋት እኔ ነኝ አልልም የሚል ሰው እኮ አለ። ስለዚህ ሁላችንም ማን ያጠፋው ጥፋት ማን ነው ለዚህ ሁሉ ተጠያቂ ሲባል እኔ ነኝ ብለን መናገር መቻል አለብን።